ቀናተኛ ጓደኛ አሁን ነው ከህይወታችሁ ማስወጣት ያለባችሁ። ቀናተኛ ጓደኛ ማለት ከስኬታችሁ እንድትቀሩ የሚጥር ጓደኛ ነው። ይህ ጓደኛ በእናንተ ስኬት ይናደዳል። ይህ ጓደኛ በእናንተ ከፍ ማለት ዝቅተኝነት የሚሰማው ጓደኛ ነው። ይህ ጓደኛ 24 ሰዓት 7 ቀን ሙሉ ከእናንተ ጋር ውድድር ውስጥ ያለው ጓደኛ ነው። አንዳንድ ጓደኞች እኮ ይወዳደራሉ፣ ግን ጤናማ የሆነ ውድድር ነው። አንተ 10 ፑሽ-አፕ ትሰራለህ፣ እኔ 20 እሰራለሁ፣ 30 ያሉ የሚወዳደሩ ጓደኞች አሉ። አንዳንድ ጓደኞች ግን በጣም የእናንተ ስኬት የሚያስጠላቸው ጓደኞች አሉ። እነዚህ ጓደኞች ደግሞ ማን እንደሆኑ ታውቃላችሁ። እናንተ ውስጣችሁ ይነግራችኋል ማን በእናንተ እንደሚቀና፣ ማን ስኬታችሁ እንደሚያስጠላው፣ ማን ከኋላችሁ ሆኖ እንደሚያማችሁ ታውቃላችሁ በደንብ አድርጋችሁ ማለት ነው። ችግሩ ግን ከነዚህ ጓደኛ መነጠል አትፈልጉም። ለምን? ብቸኝነት ትፈራላችሁ። ልንገራችሁ፣ ብቸኝነት ውስጥ የመግባት አቅሙ ከሌላችሁ በምንም ተአምር ማደግ አትችሉም። ቢካዝ እናንተ የዚህ ቀናተኛ ጓደኛ አስደሳች እየሆናችሁ እድሜ ልካችሁን ታሳልፋላችሁ። ልንገራችሁ፣ የዚህ ጓደኛ አስደሳች ከሆናችሁ ደግሞ ኦፍ ኮርስ ያ ጓደኛችሁ ያለበት ደረጃ ትንጥዬ ዝቅ ብላችሁ ትኖራላችሁ ማለት ነው። ከዛ ጓደኛ ከፍ ማለት አትችሉም። ከዛ ጓደኛ የበለጠ መናገር አትችሉም። ኢቭን መናገርም እየቻላችሁ መናገር ያስፈራችኋል። ኢቭን የበለጠ መዘነጥም እየቻላችሁ መዘነጥን ያስፈራችኋል። ለምን? ያ ጓደኛ ክፋት እንዳይሰማው። እንደዚህ አይነት ጓደኛ ተሸክማችሁ ደግሞ እድሜ ልካችሁ መኖር አትችሉም። አለበለዚያ ካረጃችሁ በኋላ እንደሞታችሁ ነው የሚሰማችሁ። ቁጭታችሁ በጣም ይገላችኋል። እንደዚህ አይነት ጓደኛ አስቀንጠራችሁ ከህይወታችሁ ማስወጣት ይኖርባችኋል።